ዮሐንስ ራእይ ምዕራፍ 5 ነው። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍን አየሁ። ይህን ዘበንም ብትጠይቁት ሌላ ይነግራችኋል። መጽሐፉን የሰጠው ማን እንደሆነ ዘግበሃለሁ ይላል። መጽሐፉን ሊሰጡት ሲመጡ ሽፍቶች አገኟቸውና ከነሱ ጋር ሲደባደቡ ሽፍቶቹ ሮጠው ካመለጡ በኋላ ተመልሰው ይቅርታ ጠይቀው ይሄን መጽሐፍ ሊመልሱለት ፈለጉ ይላል። ዘቤ በዘቤ ስታይል ነው። አጭቦቴው ዘቤ ነው እንደሚጫወተው። እግዚአብሔር ይገስጽ ምለ ለዛ ነው። ከዛ ብርቱ መልአክ ይላል። ብርቱ ምክንያቱም መላእክቶች ሁሉ እኩል አይደሉም። የመላእክት ስጦታ የተለያዩ ናቸው። እግዚአብሔር አምላክ ለመላእክቶች የሰጣቸው የተለያዩ አይነት ስጦታ አሉ። ብርቱ የሆነ ሁሉም አይደለም። ብርቱ የሆነ ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። በታላቅ ድምፅ ማን ነው ይህንን መጽሐፍ ማን ነው ይህንን መጽሐፍ ምን የሚለው የሚፈታ አየው። ከዛ በሰማይም ቢሆን በምድርም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። ማንም በሰማይም በምድርም በምንም ቢፈለግ አንድ ሌላ የለም። ወፍ የለም። ወፍ ማንም አልቻለም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኳል። እጅግ አለቀስኩ። ከዛም ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ፣ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ዘር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ ይላል። በቃ ይሄንን ማኅተም የሚፈታ የይሁዳ አንበሳ ድል የነሳ ይፈተዋል። በዙፋኑም እና በአራቱ አንበሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየው። ሰባትም ቀንዶችና ሰባት ዓይኖች ነበሩት። እነርሱ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚህ ቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ አራቱ አንበሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። ይሄ ነው፣ በክርስቶስ ፊት ነው የወደቁት። ወደቁ። እያንዳንዳቸው በገናን እና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ሁሉ ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ይሄ የክርስቶስ ነው። ይሄ ምስጋና፣ ይሄ ዝማሬ፣ ሁሉ ነገር የሚደረገው ማንም ያልቻለውን የፈታ ኢየሱስ ይባላል። የእግዚአብሔር ልጅ ነው። ማንም ይሄን ማድረግ አይችልም። ይህ ቅድስና የተሰጠው በምድርም በሰማይም ከኢየሱስ ውጭ ማንም የለም። ኢየሱስ ክርስቶስ ነው። አየሁም፣ በዙፋኑም በአንበሶቹም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ ሺህ ነበር ይላል። ደግሞአለሁ እዚህ ጋር አየሁም፣ በዙፋኑም በአንበሶቹም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋትና ጊዜ ሺህ ነበሩ ይላል። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት ጥበብንም ብርታትንም ክብርም ምስጋናም በረከትም ሊቀበል
ይገባዋል አሉ። እዚህ ጋር ነው የተጠናቀቀው። ኃይልን፣ ክብርን፣ ምስጋናን ሊቀበል ይገባዋል አሉ። ይህን ማድረግ የሚችለው ኢየሱስ ክርስቶስ ብቻ ነው። የክርስቶስን ክብር እኩል አጋርተናል አላጋረንም? በኦርቶዶክስ አባታችን ሆይ እመቤታችን ቅድስት ድንግል ማርያም ሆይ አላለም? የዓለም ቤዛ ኢየሱስ ክርስቶስ፣ የዓለም ቤዛ እመቤታችን ቅድስት ድንግል ማርያም። እግዚኦ ማረና ክርስቶስ በእንተ እግዝእትነ ማርያም ማረና ክርስቶስ። እያንዳንዱን የክርስቶስን ነገር ለቅድስት ድንግል ማርያም ሰጠናል አልሰጠንም? ስለዚህ ምን እያደረግን ነው? ምን እየሰራን ነው? እያስተዋልን ነው? በማስተዋል ነው የምንሄደው። እሷን በዛ ደረጃ ማፍቀሩ፣ በዛ ደረጃ የክርስቶስን ክብር፣ የክርስቶስን አንበስነት፣ የክርስቶስን ንግስናን ማካፈሉ ተገቢ ነው ወይ? ያላለችውን የባሪያይቱን መዋረድ አይተዋልና ነው ብላ የተናገረችው ሉቃስ ላይ ላንብበው። ሉቃስ ላይ እመቤታችን ምን ትላለች? ላንብበውና በሱ እንትን ብንል መልካም ነው ብዬ አስባለሁ። ምክንያቱም ቅድስት ድንግል ማርያም የተናገረችው ቃል በቃል መጽሐፍ ቅዱስ ላይ ይሄንን ነው። የሉቃስ ወንጌል ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 27 ጀምሮ ላንብብላችሁ። ክበሩልኝ። ኮፒ ሊንክ ለምታረጉ ታፕታፕ ለምታደርጉ ወንድምና እህቶቼ የመጽሐፍ ቅዱስ ቃል ነው የምናገረው። ከኪሴ አውጥቼ የምናገረው አንዳችም ነገር የለም። ከነገረ ማርያም አምጥቼ የምነግረው ወፍ ነገር የለም። ወፍ። ምክንያቱም ነገረ ማርያም የሚባል መጽሐፍ ቅዱስ ላይ የለም። ዊዶን ሃቭ። ፈጥረው ነው የጻፉት። የስ ፈጥረው የክርስቶስን ክብር ለማካፈል ለመቁረስ የፈለጉ ናቸው የጻፉት። በትክክል። ስለዚህ እስቲ እንሂድ። ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። በዛ ዘመን ብዙ ደናግልቶች ያሉ። በነገራችን ላይ እንኳን በዛ ዘመን አይደለም በማየ ዘመን ደናግልት ሆነው ነው ሴቶች የሚያገቡት። አሁን ዘመን ተበላሽቶ ዘመን ስልጣኔ መጥቶ ምናምን ተብሎ ወንዱም ሴቱም መረን ሆነ እንጂ በዛ ዘመን ላይ ሴቶች ድንግል ናቸው፣ ወንዶችም ጨዋ ናቸው። ከዛ ትንሽ እንደጎረመሱ ይጋባሉ፣ ህይወት ይመሰርታሉ። ስለዚህ ድንግል መሆኗ እሷ ብቻ ሳትሆን ብዙ ሴቶች እንደሆኑ እንድታውቁ። ስለዚህ ብዙ ሴቶቻችን ክብር ነበራቸው በዛ ዘመን። በጣም ክብራቸውን የጠበቁ በጣም ብዙ እህቶቻችን ነበሩ። እንኳን በዛ ዘመን አይደለም በማየ ዘመን ነው ማውራችሁ። ደናግላት ነበሩ ሴቶቻችን፣ ደናግላት ነበሩ። ስለዚህ የሴቶች ክብር በጣም ነበር በዛ ዘመን። ስለዚህ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ወደ ታጨች። መታጨት ምንድን ነው? አሁን የኦርቶዶክስ ወንድምና እህቶች ይከራከሯል በዚህ። መታጨት ምን ማለት ነው ሲባል ጠባቂ ማለት ነው። በዛ ዘመን ጠባቂ ነው። ኧረ መብራት እንትን የላት